እሺ አመሰግናለሁ። ፋኖ ስለሺ አበረ እባላለሁ። የአማራ ፋኖ በሸዋ ደራ የበፈቃዱ በላይ ክፍለ ጦር አዛዥ ነኝ። ያው ማስተላለፍ የሚፈልገው መልእክት ያው እንግዲህ እንደሚታወቀው የደራ አማራ ከ1984 ጀምሮ ከማንነቱ ተነጥቆ ማንነት አልባ ሆኖ የቀጠለበት ያለው ሁኔታ ነው ያለውና በዚህም የተነሳ ዘርፈ ብዙ የሆነ መንገላታት፣ መሰደድ፣ መገደል፣ መፈናቀል፣ መታሰር፣ መታረዝና መራብ ያጋጠመው ማህበረሰብ ሆኖ አሳልፏል። በዚህም ምክንያት በተለያዩ ቦታዎች ማህበረሰባችን ዘርፈ ብዙ በሆነ መልኩ በአሸባሪው ሸኔና እንዲሁም በስርዓቱ በወለዳቸው ስርዓቱ በፈለፈላቸው የበረሃ ወራሪዎች ማህበረሰባችን ሲገደል፣ ሲፈናቀል፣ ሲታረዝ የነበረበት ሁኔታ ነው ያለው። ከዚህም የተነሳ ህዝባችን ከተለያዩ ቦታዎች ማለትም እኛ ተቆጣጣሪናቸው ወዲያሉ የገጠር ከተሞች ፈልሶና ጥገኝነት ጠይቆ ያለበት ሁኔታ ነው ያለው። በዚህም ምክንያት ህዝባችን እኛም ትግል ላይ ከመሆናችን አንፃር ህዝባችን ራሱን ማኖር የማይችልበት ደረጃ ላይ የደረሰበት ሁኔታ ነው ያለው። ስለዚህም የዓለም አቀፉ ማህበረሰብ ይሄን ሜዳ ላይ የወደቀ ማህበረሰብ ሊታደግ እንደሚገባ መልእክት ማስተላለፍ እፈልጋለሁ። ያው ይሄን ያክል ካልኩ ሌሎች የክፍለ ጦር አመራሮች አሉ። አመሰግናለሁ። እሺ እድሉ ስለተሰጠኝ አመሰግናለሁ። የደራ አማራ ፋኖ የበፈቃዱ በላይ ክፍለ ጦር የፋይናንስ ኃላፊ ነኝ። ያው እንግዲህ አለቃ ብሎታል። እኔ ማስተላለፍ የምፈልገው ነገር የደራ ማህበረሰብ ያለበትን መከራና እንግልት መናገር ለቀባሪ ማርዳት ነው። መላው የዲያስፖራ ማህበረሰብ በመላው ዓለም የምትገኙ አማራዎች የደራን ማህበረሰብ ለመታደግ እጃችሁን እንድትሰነዝሩልን ስንል ጥሪን አስተላልፋለሁ። ክፍለ ጦር የፖለቲካ ዘርፍ ኃላፊ ነኝ። ሌሎች ጓዶቼ አብዛኛውን ትንታኔ ሰጥተውታል። እንደሚታወቀው የደራ አማራ ማህበረሰብ ከ1984 ዓ.ም ጀምሮ ብዙ ስቃይና እንግልት መከራ ያሳየ ማህበረሰብ ነው ያሳልፏል። አይታችሁታል፣ ሁላችሁም ታውቁታላችሁና የማንነት ጥያቄ ያለበት ማህበረሰብ ነው። በማንነቱ ምክንያት ብሔር ተኮር ጥቃትን ያስተናገደ ብቸኛው ማህበረሰብ ነው ማለት ይቻላል። በዚህም የእምነት ቦታዎች ሁሉ ወድመውበታል። ማህበረሰቡ ተፈናቅሏል፣ ተቀየው ተሰዷል። በተለያዩ ትልልቅ ከተሞች ላይ ጥገኛ ሆኖ ቆይቷል። አሁን ደግሞ ይህ ስርዓቱን በሚታገሉ ልጆች ነፃ በወጡ ቀጠናዎች፣ እኛ ነፃ ባወጣናቸው ቀጠናዎች ማህበረሰቡ ተመልሶ እየገባ ስለሆነ ይህ ማህበረሰብ ለዕለት የሚጎርሰው የሚለብሰው መጠለያ ሁሉ የሌለው ማህበረሰብ እንደሆነ ታውቁታላችሁ። ስለዚህ ይህን ማህበረሰብ እኛ መልሶ ማቋቋም አንችልም። የአቅም ውስንነት አለብን። በትግል ላይ ነው ያለነው። ስለዚህ ሁሉም ማህበረሰብ፣ የዓለም አቀፉ ማህበረሰብ፣ ኢትዮጵያውያንና ኢትዮጵያ ወዳጆች፣ የተራድኦ ድርጅቶች ይህን ማህበረሰብ ልንታደገው ይገባል። ምክንያቱም ከዚህ ቀደም የነበረውን በ34 እና ከዛ ዓመት በላይ ተሰቃይቶ መከራና ስቃይን ተቀብሎ ሞቶ ተንገላቶ የአካል ጉዳተኛ ሁሉ እስቲል ነው በአሁኑ ሰዓት ላይ በስርዓቱ በወለደው የጫካው ሸኔ እየታገተ እየሞተ እየተመታም በቢላዋ ሳይቀር እየተገዘገዘ ቁስለኛ ሆነው መታከሚያ ቦታ አጥተው በቀያቸው ላይ ትል ተልተው የተቀመጡ ማህበረሰብ እንዳሉ ልታውቁልን ይገባል። ስለዚህ ለወገን ደራሽ ወገን ነውና ይመለከተናል የምትሉ ኢትዮጵያውያንና የኢትዮጵያ ወዳጆች እጃችሁን ልዘረጉልን ይገባል። ከመጋቢት 23 ጀምሮ በፈረንጆች ከአፕሪል 1 እስከ አፕሪል 30 ለደራ አማራ ማህበረሰብ የገቢ ማሰባሰብ ስራ ላይ እኛ ባወጣነው መመሪያ መሰረት እንቅስቃሴ ጀምራችሁ ስላላችሁ ይህንን በጎ ፈቃደኛ ሆናችሁ እንድታከናውልን ለማለት እወዳለሁ። በዚህ ልክ ይህንን ስራ እየሰራችሁ ያላችሁ በውጭ ሀገር የምትኖሩ የደራ ጉዳይ ይመለከተናል የምትሉ የደራ ማህበረሰብ ወይም የደራ ተወላጆች ከወዲሁ ላቅ ያለ ምስጋናዬንም ማቅረብ እወዳለሁ። ስለዚህ ዛሬ ነገ ሳይባል
በአስቸኳይ እርዳታው መጥቶላቸው አሁን ወቅቱ የእርሻ ወቅት ነው። በሬ የሌለው አለ፣ ቤት መጠለያ የሌለው አለ፣ ዝናብ የሚመታቸው አሉ፣ ልብስ የሌላቸው አሉ፣ ብርድ ልብስ የማያገኙ መጠለያ ፈጽሞ የሌላቸው ነገም ተነገ ወዲያም ሰላም ነው ብለው እኛ በምናስተዳድረው ቀጠና እየመጡ ያሉ ሰዎችም ስላሉ ለእነዚህ ሁሉ እኛ ማቋቋም ስለማንችል እኛ ውጊያ ላይ ያለ ነው እንደምታውቁት። ይህን ማቋቋም የሚችለው ደግሞ የኢትዮጵያና የኢትዮጵያ ወዳጅ የደራና የደራ ተወላጆች እንዲሆናችሁ እንድታምኑበትና እጃችሁን እንድትሰነዝሩልን ስል በአክብሮት በፍቃዱ በላይ ክፍለ ጦር ስም ጥሬን አስተላልፋለሁ። አመሰግናለሁ።